በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብርሃም በፍጥረት ሥርዓት ይስሐቅን ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስ ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ስልጣን፣ አንዲት አገዛዝ ነው። በአካል በግብ ሶስት ብንላቸው በአንድነት ሶስትነት ጸንተው ይኖራሉ። ዓለምን ፈጥረዋል፣ በዓለም ይነግሣሉ። በአገዛዝ በስልጣን አንድ ናቸው። በስም በአካል በግብ ሶስት ብንላቸው በአንድነት ሶስትነት ጸንተው ይኖራሉ። ዓለምን ፈጥረዋል፣ በዓለም ይነግሣሉ። አብረው ይኖራሉ በታላቅ ምስጋና። ይህንን አምነን በክብር ኖረናል። በአብርሃሙ ሥላሴ ሕይወት አግኝተናል። አብሮ ለነበረ ከአብ ለሰረጸ ለመንፈስ ቅዱስ እንሰግዳለን ዘወትር ብለን ስሉስ ቅዱስ። በአገዛዝ በስልጣን አንድ ናቸው። በስም በአካል በግብ ሶስትነት ጸንተው ይኖራሉ። ዓለምን ፈጥረዋል፣ በዓለም ይነግሣሉ። እናማት
እናቀርብ ውዳሴ ከሁሉ አስቀድመን ይህንን ሰብካለን እግዚአብሔር አንድ ነው ብለን እናምናለን። ሥላሴ በመለኮት በአገዛዝ በሥልጣን አንድ ናቸው። በስም በአካል በግብር ሦስት ናቸው። በአንድነት ሦስትነት ጸንተው ይኖራሉ። ዓለምን ፈጥረዋል በዓለም ይነግሣሉ። የማይመረመር በሁሉ የመላ የሥላሴ ክብር በአካል የተለየ በሥልጣን በአገዛዝ በአንድነት የሚኖር በአብ ልብነት በወልድም ቃልነት በመንፈስ ቅዱስ ይኖራሉ በሕይወት። ሥላሴ በመለኮት በአገዛዝ በሥልጣን አንድ ናቸው። በስም በአካል በግብር ሦስት ናቸው። በአንድነት ሦስትነት ጸንተው ይኖራሉ። ዓለምን ፈጥረዋል በዓለም ይነግሣሉ። ሥላሴ በመለኮት በአገዛዝ በሥልጣን አንድ ናቸው። በስም በአካል በግብር ሦስት ናቸው። በአንድነት ሦስትነት ጸንተው ይኖራሉ። ዓለምን ፈጥረዋል በዓለም ይነግሣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ናሁ ወጠንኩ ድርሳነ አብ ወወልድ ወመንፈስ ቅዱስ ዘይትነበብ በወርኃ ጥቅምት በስመ እግዚአብሔር አብ አሜን። ወበስመ እግዚአብሔር ወልድ ልዑል ስቡሕ ወእኩት በአፈ ኩሉ ፍጥረት ወበስመ እግዚአብሔር መንፈስ ቅዱስ በግናይ ወበስብሐት ሩይ ለዓለመ ዓለም አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም የአብ የወልድ የመንፈስ ቅዱስን ድርሳን እነሆ መናገር እንጀምራለን። በእውነት እግዚአብሔር ስም በጥቅምት ወር የሚነበብ ድርሳን ይህ ነው። በፍጥረት ሁሉ አንደበት ፈጽሞ በተመሰገነ ከፍ ባለ በእግዚአብሔር ወልድ ስም በእውነት ለዘላለም በፍጹም ምስጋና ትክክል በሆነ በእግዚአብሔር መንፈስ ቅዱስ ስም የአብ የወልድ መንፈስ ቅዱስ የነገራቸውን የምስጋናቸውን ጣዕም እንናገራለን። ከዕለታት በአንድ ቀን የወተትና የማር ወንዝ ወዳለበት በገቡ ጊዜ እግዚአብሔር በነቢዩ አንደበት ወገኖች ሆይ ሕጌን ስሙ እንዳለ ዛሬም አስተውሉና በቤታችሁ ውስጥ እንግዳን ተቀበሉ። እኛ በእንግዳ አምሳል እንመጣለንና በኢየሱስ ክርስቶስ ስም እንግዳን ካልተቀበላችሁ እኛም አንቀበላችሁም፣ ያዘዝናችሁን አልተቀበላችሁምና። እንግዳን ከቤታችሁ ብታባረሩ ክርስቶስ ከመንግሥተ ሰማያት ያባርራችኋል ያለውን የመጽሐፍ ቃል አልሰማችሁምን? የምትሰጡት እንኳን ብታጡ ጥሩ ውሃን ስጡ። በኢየሩሳሌም ሰማያዊት በጥላዋ ውስጥ እናንተ ታርፉ ዘንድ እንግዳን በቤታችሁ ውስጥ አሳድሩ። ጌታ በወንጌል ያለውን አልሰማችሁምን? ለምትበሉትና ለምትጠጡት የምትለብሱትም ለምን ታስባላችሁ? ሰማያዊ አባት የሚማግባቸውን የማይዘሩትና የማይሰበስቡትን የሰማይ ወፎችን አታዩምን? እነዚህ ወፎች ከተመገቡ እናንተም በደስታችሁን አስቀድሙ። ጌታ በወንጌል ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ ተራቁቼም አልብሳችሁኛልና፣ ታመሜም ጠይቃችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታስሬም መጥታችሁ ጠይቃችሁኛልና እንዳለ ጌታችን ሁለተኛ በሚመጣበት ጊዜ ወደ ገሃነም እንዳትገቡ የተዘጋጃችሁ ሆኖ እንዳለ። ሁለተኛም አብ ወልድ መንፈስ ቅዱስ አሉ። እነዚህን ስድስቱን የወንጌል ቃሎችን የተቀበለ ሰው የመንግሥተ ሰማያት መክፈቻ ይሰጠዋል። በጥቅምት ወር የሚነበብ ዜና ሥላሴ በእግዚአብሔር ቸርነት ተፈጸመ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ክብር ይገባቸዋል። በረከታቸውና ይቅርታቸው ከሕዝበ ክርስቲያኑ ጋር ይኖር ለዘለዓለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ እግዚአብሔር አብ ለሰማይ ዘገብሮ ወስመ እግዚአብሔር ወልድ
ለምድር ዘሳረሮ በስመ እግዚአብሔር መንፈስ ቅዱስ ዘከሰተ ሎሙ ለሐዋርያት ሚስጥሮ ንግር ዜና ሥላሴ ዘይተነበብ በዕለተ ሰንበት። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስም በሰንበት ቀን የሚነበብ የአብ የወልድ መንፈስ ቅዱስ ድርሳን እነሆ መናገር እንጀምራለን። ሰማይን በፈጠረ በእግዚአብሔር አብ ስም፣ ምድርን በፈጠረ በእግዚአብሔር ወልድ ስም፣ ለሐዋርያት ሚስጥሩን በገለጠ በእግዚአብሔር መንፈስ ቅዱስ ስም በዕለተ ሰንበት የሚነበብ ዜና ሥላሴ እንናገራለን። በከበሮና በጸናጽል ድምፅ አንድ ሆነን የክርስቲያን ሕዝቦች ሆይ ኑ አምላካችን እናመስግነው። በምስጋናና በመገዛት የሚያስደንቅ ኃይሉን አሳይቶናልና በሰማያት ላይ መንበሩን ያጸና አምላካችንን እናመሰግነው ዘንድ አሜን። የአብ የወልድ የመንፈስ ቅዱስ ገናናነታቸውን እንናገራለን። በአለት ላይ ስሩ እንጂ ከውሃው በታች የቤታችሁን መሰረት አትስሩ እያሉ የቀደሙ ሰዎች የነገሩንን እንነግራችኋለን። ውሃ እንዳያፈርሰው አለት ግን ውሃን አያስገባውምና እግዚአብሔርም ጆሮ ሲሰማ ኃጢአተኛውን አይሰማም። ውሃውን በቤታችሁ ውስጥ ካልገባ የቤቱን ግድግዳ አያፈርሰውምና እናንተስ ቂም በልባችሁ ውስጥ አታኑሩ። በልቡ ውስጥ ቂምን ያስቀመጠ ሰው የሰይጣን አገልጋይ ነውና። ሁለተኛም የጊንጥ በድንን በልባችሁ ውስጥ አትሸከሙ አለ። ክፉ የሆነ የሰይጣን ስራን አትውደዱ። እግዚአብሔርን የሚወድ ሰው ግን የጽድቅ ስራን መስራትን ይወዳል። ሰይጣን ግን በሐሰት ስራን ይወዳል፣ እሱ የሐሰት አባት ነውና። እናንተ ግን በልባችሁ ንጹሐን ሁኑ፣ እግዚአብሔር የንጽህናንና የጽድቅን ስራ ይወዳልና። ሁላችሁም የክርስቲያን ሕዝቦች የሰላምና የጽድቅ ስራን ተማሩ። የአብ ቃል ስለ ሰው ፍቅር ወደ ዓለም መጥቷልና በእኛ ላይም አደረ። ከድንግል ማርያም ሥጋ ለበሰ፣ እንደኛም ሰው ሆነ። ከሰይጣን ግዛትም አዳምንና ሔዋንን ነጻ አደረጋቸው፣ በንጹሕ ደሙም አዳናቸው። አብ ወልድ መንፈስ ቅዱስ መሬታዊ ሰው ሆይ የኋለኛውን ነገር አስበህ በእውነት በመልካም ስራ ኑሮህን አስተካክል። ከመቃብር በኋላ ስራ መስራት አይቻልምና ስራችሁንም አስቡ። በከንቱ ስራ ለምን ታስባላችሁ? የማይጠቅም ስራችሁም አትድከሙ። ጽድቅን ለእናንተ ላዘጋጀላችሁ ለእግዚአብሔር ድከሙ እንጂ ለዚህ ዓለም ማደሪያ በከንቱ ነገር ለምን ትደክማላችሁ? ጥቅም የለውምና ይህ ነገር መልካም አይምሰላችሁ። ሀገርስ የሕይወት ሀገር አለላችሁ። የጽድቅ ስራን ዛሬ ብታዘጋጁ የማያልፍ የእውነት የዘላለም ሕይወት ሀገርን ታገኛላችሁ። ይህች ዓለም ግን ኃላፊ ናት፣ ይህችም ሞት ያለባት ናትና የማታልፍ ትመስላለች። እውነትም አትወድም፣ የዓለም ፍቅሯን ታጣለች እንጂ የተዋት ሰው ግን ከእግዚአብሔር ጋር አንድ ሆነ፣ ነፍሱም ወደ ሰማይ ትወጣለች። ጽድቅን አስቀድማችሁ ብትሰሯት በመንግሥተ ሰማያት ዋጋችሁን ታገኛላችሁ። እንደ በሬ ገበሬ የውርጭም በክረምትም ወራት ሲዘራና ሲያርስ ፈጽሞ ይደክማል፣ እሾህና መኬላንም ይመነጥራል። ከእሸት በኋላ ድካሙን ሕማሙን አያስበውም፣ አዝመራውንም ሲያጭድ ይደሰታል። ዳዊት በእንባ የሚዘሩ ሰዎች በደስታ ያጭዳሉ እንዳለ፣ ሲሄዱ ግን እያለቀሱ ተሰማሩ። ዘራቸውንም ተሸክመው ሲገቡ እየተደሰቱ መጡ፣ ነዷቸውንም ተሸከሙ። እንደዚህም ጻድቃን ሁሉ ድካማቸው በመንግሥተ ሰማያት ከፀሐይ ብርሃን ይልቅ ፊታቸው 7 እጅ ያበራል። ከብዙ ወርቅና ብር የሚበልጥ ዋጋቸውም ይሰጣቸዋል። እናንተም በሥጋችሁ ሰውነት ድከሙ፣ በእኛ ዘንድ የጽድቅን ዋጋ ታገኛላችሁ እና ከሞትና ከስቃይ ነፍሳችሁ ትድን ዘንድ እንደ ግብዞች አትሆኑ። መጽሐፍ የሰው ሞቱ እረፍቱ ነው እንጂ ሞት አይባልም እንዳለ የሚያሳፍር ክፉ ፍርድ የተፈረደበት ጊዜ ይህ የስቃይ ሞት ይባላል። ለሟች ሰው እረፍት የሌለበት ይህ መጨረሻው ሞት ነው። ነገር ግን መራራ ልቅሶን እያለቀሰና እያዘነ ይኖራል። አባትና እናቴ፣ ወንድሞቼና እህቶቼ ዛሬ ብታዩኝ የድሮ መልኬን አታገኙትም እያለ ይመኛል፣ መልኬ በእሳት ተቃጥሏልና። ሰንበት ግን የከበረች ናትና ሁላችሁ አክብሯት። እሷ ለኃጢአተኞች እረፍት ስለሆነች ስለ ሰው ተፈጠረች። መጽሐፍ እንዳለ ሰው ግን ስለ ሰንበት የተፈጠረ አይደለም። እኛ ግን ፈጽመን እናከብራትና የእሷ የእግዚአብሔር አምሳያ ስለሆነች ሰንበት ስለ ሰው ተፈጥራለችና በቤተ ክርስቲያን ውስጥም የነፍስ ሕግን ይማሩባት፣ ከስጋ ስራቸው የሚረፉባት። እንቅልፍ እንዳይመጣባቸው መጠጥንም አታብዙ፣ እንቅልፍ እግዚአብሔርን ያስረሳልና ዘመድንና ባዕድን የማያሳይለይም ዝሙትንም ያመጣልና።
በስጋው ውስጥ የመጠጥ ልጅ ዝሙት ከመጣ የእግዚአብሔር መንገድን የሚያሳስብ ዝሙትን ያመጣል። ዝሙትም በበዛ ጊዜ ሞትን ያመጣል። የሰው ሀብት በጠዋት በቅሎ በቀትር ጊዜ እንደሚረግፍ አበባ ነው። በ9 ሰዓት ደርቆ እንደሚረግፍ አበባ ነው። ያን ጊዜ የሰማይ ወፎች ያዩትና እየጮሁ እየደከሙ ፈጥነው አበባውን ይለቅሙታል። ያ እንጨት እስከ ስሩ ድረስ ብቻውን ይቀራል። ነቢዩ ዳዊት የሰው ዘመኑ እንደ ሳር ነው፣ እንደ በረሃ አበባ እንዲሁ ያፈራል እንዳለ፣ ሐዋርያው የሰው ሁሉ ክብሩ ያልፋል እንዳለ፣ ሳር እንደሚደርቅ ፍሬውም እንደሚረግፍ የሰው ሁሉ ክብሩ እንደዚሁ ነውና ለሰው የሚገባውን የሰንበትን ሕግ ማስተማር ነው። ሰንበት ግን ከሁሉም ቀኖች፣ ከሁሉም በዓላት፣ ከሁሉም ፍጥረቶች የከበረች ናትና እግዚአብሔር በእሷ ሰማያትና ምድርን በውስጧም ያለውን ሁሉ ፈጥሮ አርፎባታልና። ሰንበትስ የመላእክትስ መመኪያቸው ናት፣ የጻድቃን ደስታቸው ናት። ያለመዋሸት እላችኋለሁ ሰንበት ማለት ህልፈት የሌለበት እግዚአብሔር ነው። እግዚአብሔር ማለት በትርጓሜው መጀመሪያና መጨረሻ የሌለበት ሰንበት ናት። ይህችም መጀመሪያ ሕግ ናት። በሰንበት ቀን አትበድሉ፣ ስራ አትስሩ ብለህ አስተምር። ይህቺ ቃላችን እምቢ ብሎ ንቆ ኃጢአትን የሰራ ሰው ቢኖር ከማዕረጉ ይሻር፣ ከክርስቲያን ጋራም ቁጥር የለውም፣ ክርስቲያንም አይባልም። ጻድቃን ኋላ ከመቃብራቸው በሚነሱበት ጊዜ ከእነርሱ ጋር እድል ፈንታ የለውም። ከመቃብራቸው ተነስተው ወደ ሀገራቸው በሚሄዱበት ጊዜ የጭንቅ ፍዳ ውስጥ ከአረማውያን ጋር ይሄዳል እንጂ በእሁድ ቀን ፀሐይ ከገባ በኋላ አትተኙ። እስከሚነጋ ድረስ ስለ ነፍሳችሁ ከልቅሶ ጋር የነቢያትና የሐዋርያት መጻሕፍትን የኦሪትንና የሐዋርያትን ጸሎት ጸልዩ እንጂ አትተኙ። የሚያበሩ ከዋክብት ትንሽ ትንሽ እየታዩ ቁርባን አድርጋችሁ መንፈሳዊ መስዋዕትን ሰዉ። የቅዳሴው ጸሎት ከተፈጸመ በኋላ የነፍሳችሁ መዳኛ የሆነውን ሕግን ተማሩ። መርምራችሁ ያገኛችሁትን ኃጢአታችሁን ከነፍስ አባታችሁ ዘንድ አስተሰርዩ። በልባችሁ ውስጥ ቂምን አታኑሩ። እንደ ወርቅና እንደ ብር ኃጢአት የሚጠብቃት ሰው መዳኛ የለውም እና ሃይማኖትን ከማስተማር በቀር ሌላ ስራን አትስሩ። በሰንበት ቀን እንቅልፍን አታብዙ። ከሁሉም በዓላት በላይ ሰንበት ታላቅ ናትና መጽሐፍ ሰንበት የተፈጠረች ለትጋትና ለጸሎት ነው እንጂ ለመጥፎ አይደለም እንዳለ ስለ እናንተ እግዚአብሔር መነሳትን አስቀደመ፣ ትንሣኤውንም በሰንበት ቀን አድርጓልና። በሰንበት ቀን ሰርግን አታድርጉ። ወንዶች ከሚስቶቻቸው ጋራም እንዳይገናኙባት፣ እድል ፈንታቸውም ከሰዶምና ከገሞራ ሰዎች ጋር እንዳይሆን በሰንበት ቀን ደም አታፍሱ። ይህንን ሁሉ ያደረገ ሰው ጻድቃን በሚነሱበት ጊዜ በአንገት ላይ የእሳት ገመድን አስረው የጨለማ መላእክትም ወደ ገሃነም ይስቡታል። የሰንበት ቀን ካላከበራችኋት ጽድቅን አታስቧት። ተመልሳችሁ ንስሐ ሳትገቡ የሌሊት ጨለማና የፀሐይ ብርሃን የማይስተካከለውን ሐዲስ ባለቤት በመጣ ጊዜ በቤታችሁ አዳራሽ ውስጥ ይገባል። የሚሳነው ነገር የለም፣ ከእጁ የሚያመልጥም ሰው የለም። ስልጣኑ በክብር ከፍ ይላልና ጌታ በወንጌል ተግታችሁ ጸልዩ እንዳለ ሐዲስ ባለቤት በሚመጣበት ጊዜ እናንተ አታውቁምና ሲመሽም ቢሆን የሌሊት እኩሌታም ቢሆን ዶሮ ሲጮህ ቢሆን ዳግመኛም ሲነጋም ቢሆን እንደ ሌባ ድንገት እንዳይደርስባችሁ ተኝታችሁ እንዳያገኛችሁ ተጠንቀቁ። እናንተ ግን ስራችሁ መልካም ካደረጋችሁ በሰውነታችሁ የዝሙት ስራዋን አትውደዱ። ከሚያረክስ ኃጢአትም ነፍሳችሁን ጠብቁ እንጂ ወደ እናንተ የምመጣበትን ቀን እናንተ አታውቁምና ሁል ጊዜ ከክፉ ነገር ተጠበቁ እንጂ በባለጸጋ ቤት ውስጥ አደራ ያስቀመጠው ሰው በመጣ ጊዜ ባለጸጋውን ቢለዋልን? እኛም በመጣን ጊዜ ምድር በእርሱ ያለውን ሁሉ ትሰጠናለች እንጂ እምቢ ትለናለችን? በሰማይ መቀመጫዬ ነው፣ ምድርም የእግሬ መረገጫ ነውና አስተዋይ ልቡና እንደሌለው እንስሳ ዝሙትን አታብዙ። ነቢዩ ዳዊት ሰው ግን የከበረ አዋቂ ሲሆን አላዋቂ ሆነ እንዳለ፣ ልብ እንደሌላቸው እንደ እንስሳ ሆነ፣ እነሱንም መሰላቸው እንዳለ፣ የስጋ ፍላጎት ዝሙት ነውና የነፍስ ፍላጎት ከነፍስ ፍላጎት ጋር አንድ አታድርጉ፣ የነፍስን ፍላጎት ከስጋ ፍላጎት ጋር አንድ አታድርጉ። እንደዚህም አባቴ የአባቱን የእናቱን ቤት እንደሚበረብር ልጅ ነው። እውነቱን ነገርናችሁ። የማትዘሙት ነፍስ፣ ሰውነት፣ ስጋ በታላቅ ተጋድሎ በመትጋትና በመስገድ ላይ ለእግዚአብሔር እንገዛ በሏት።
ማደሪያ ሆና በመገኘቷ ሥጋ ከነፍስ ብትበልጥም መንፈሳዊ ሥራ መስራት አትወድም። ጌታ በወንጌል ነፍስ ትሩፋትን ለመስራት ትፈልጋለች፣ ሥጋ ግን ይሰንፋል እንዳለ ነፍስ የጽድቅ ሥራን ልትሰራ ባሰበች ጊዜ ሥጋ የሰይጣንን ሥራ ያስባል። ሁለቱም አንድ ሳይሆኑ ወደ እግዚአብሔር ይሄዳሉ። ስለ ሥጋ ሥራ ነፍስ የምትኮንንበት ጊዜ አለ። እንደዚሁ አባቴ እናንተን የአባቱን ቤት እንደሚበረብር ልጅ ነው። እውነትን እነግራችኋለሁ፣ እኛ የዝሙት ሥራን አትስሩ። በሰንበት ቀን ግን ሚስትም ብትሆን በሰንበት የተገኘውን ሰው ሕግ አፍራሽ ነው። ሰይጣን አስቶ የወንድሙን ሚስት ወይም እናቱን እህቱንም ከወንድሙ ሚስት ጋራም የዘሞተ ሰው እሱ ነፍሰ ገዳይ ነው። ሰው የማይወደውን ዝሙትን ይፈጽማልና። የጋብቻ ሥርዓት ግን ለመጋባት የሚገባውን በወንጌል ሕግ አባቶቻችን ሊቃውንት ሰርተውልናልና ከ7 ትውልድ በኋላ ልጆቹን ያገባ ሰው ወይም ራሱ ያገባ ሰው ቢኖር ይህንን ካደረገ እግዚአብሔርን ትእዛዝ ፈጸመ። የእግዚአብሔርን ትእዛዝ ከሰሩ ከአብርሃምና ከይስሐቅ ከያዕቆብ ጋራም ይኖራል። ዝሙት ግን አትስሩ፣ በክፉ ሥራም በቀር ሰውን የሚያጠፋው ሌላ የለምና። ኃጢአትን በሚያመጣ በጌጠኛ ልብስ አታጊጡ፣ የሴቶችን ፊትም አትዩ። ከዝሙተኞች ሴቶች ጋራም መቀመጥን አትውደዱ፣ ይህ ይሻላችኋልና። የሴቶችን ፊት ማየት የሚዋጋ ጦር ስለሆነ የኃጢአት መጀመሪያው ዝሙት ነው። አንዲት ሴትን ያገባ ሰው የእግዚአብሔርን ሕግ ፈጸመ። 2 ሴቶችን ያገባ ግን ዝሙትን ሰራ። 3 ሴቶችን ያገባ ሰው ግን ከክርስቲያን ይለይ፣ ንስሐ ይገባ ዘንድ ትንሣኤ ልቡና ርኅራኄ የለውምና። አብ ወልድ መንፈስ ቅዱስም ይህንን የከለከሉ ስለሆነ ቂመኞችና በሐሰት መስካሪዎችም አትሆኑ። ለውሸትና መድኃኒት ለሌለው ዳዊት ውሸት የኃጢአት ምንጭ ናት እንዳለ በጓደኞቹ ላይ አትኩሩ፣ አትተብቱ፣ ትዕቢት የሰይጣን ወጥመድ ነውና። ነቢዩ ዳዊት በበዓልህ መካከል ጠላቶቼ ኮሩ እንዳለ። ሁለተኛም መጽሐፍ ቁጦች አትሆኑ ብሏል። በሚቆጣ ሰው ቃል የክፋትም ሰይጣን ይገኛልና። ጥበበኞች ሰው ሆይ በቁጡ ሰው አትመኑ። ወደ ሰማይ ሲወጣ ብታዩት፣ በባህር ሲሄድ ብታዩትም፣ በንፋስ ላይ ቢጫንም ጽድቅን የሚያገኝ አይምሰላችሁ። መጽሐፍ ቁጡን ሰው በፊትህ ሙት ቢያስነሳ እንኳን አትመነው እንዳለ ቁጡን ሰው እግዚአብሔር ይበቀለዋልና የሚያድነውም የለም። ከእግዚአብሔር እጅ የሚያመልጥም ሰው የለም። በስማችን የታመነ ሰው ቢኖር የጨለማ መላእክትና የእሳት ባህር አያገኘውምና። መላእክት ከሚያውቋት ቦታ ገነት ከተከፈተባትና እረፍት ከተነጠፈባት ስፍራ እናስገባዋለን። መታሰቢያችንን ተጨንቆ የሚያደርገውን ሰው በዚህ ዓለም ከሚመጣው ዓለም እናድነዋለን። ሁለተኛም የበደሉን ደብዳቤ ደምስሰን እናጠፋዋለን። በሚሞትበት ቀን በግልጥ እንታየዋለን። መጀመሪያና መጨረሻ በሌለው ብዙ ዋጋ እንሰጠዋለን። የሽያጩንም ዋጋ በዚህ ዓለም ወርቅ አይሆንም፣ ጣራው የእሳት ወደሆነ ወደ መንግስታችን አዳራሽ እናስገባዋለን። መልኩም እንደ በረዶ ነጭ ነው። ምሰሶዎቹ ወዲህና ወዲያ ወርቅ ናቸው። ባዩአትም ጊዜ ዓይንን የሚያንጸባርቅ ደጃፎቿም ሰፊ ናቸው። መዝጊያዎቿም የብርሃን መዝጊያ ነው። ስሯም እንዲህ ነው። ከሆነም ከውስጧ ስራ ምን ያህል ይሆን እያለ ፈጣሪውን በማመን አያውቃትም። እንደዚህም እኛን ክርስቲያኖችን ወደ ቤታችሁ አስገቡን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምሬሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶሙ ወሳለ ረድኤቶሙ ያሉ ምስለ ኩልነ ህዝበ ክርስቲያኑ የቀባለ ሀገሪትነ ኢትዮጵያ ለዓለም ዓለም አሜን። በረከታቸውና የረድኤታቸው ቸርነት ለዘላለሙ በእውነት ከህዝበ ክርስቲያን ጋር ይኑርና። አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። ዘብርጥያ በሚባል አገር አንድ ንጉሥ ነበረ። ወዳጆቹና ጠላቶቹ ሁሉ ተገዙለት። ከዕለታትም በአንድ ቀን ከዚህ ዓለም ሁሉ ነገሥታት አንተ ትበልጣለህ፣ አሕዛብ ሁሉ ለምን አይሰግዱልህም አሉት። ንጉሡም እኔ መሬትንና አመድ ስለሆንኩ ለእኔ ሊሰግድልኝ አይገባም፣ ለሰው መስገድ አይገባም፣ ለአብ ለወልድ ለመንፈስ ቅዱስ እንጂ። የንጉሡም ወዳጆች የሚገባቸውንስ ታውቅ
ለምን ተዝካራቸውንም አታደርግም? ስማቸውንም ስለምን አትጠራም? አሉት። ንጉሱም ዝክራቸውን አደርጋለሁ፣ ቤተ ክርስቲያናቸውንም እሰራለሁ፣ በስማቸውም ምጽዋትን እሰጣለሁ አላቸው። ንጉሱ እስከ 8 ቀን አዘጋጁ የሚል መልእክትንም ወደ ሀገሩ ላከ። 4000 ፍየሎችን፣ 200 ዶሮዎችን፣ 99 በጎችን፣ ቀንዳቸውም ከወርቅ የተሸለመ 700 በሬዎችን፣ ቀንዳቸው ያልተሸለመ 201,000 የሰቡ ላሞችን፣ 900 በጎችን፣ 600 በሬዎችን፣ 1000 ማድጋ ማርን፣ 50,000 የዱቄት ዕቃ፣ እስከ 8 ቀን የሚቦካ ማብኪያን። ይህንን ያዘዝኳችሁን ካላስገባችሁ በዚህ ዓለም ሀገራችሁ ትጠፋለች፣ በሚመጣውም ዓለም ሕይወትን አታገኙም አለ። ይህንም ብሎ የሀገሩ ሰዎች የአብ የወልድ መንፈስ ቅዱስ ቤተ ክርስቲያንን ይሰሩ ዘንድ አዘዛቸው። ንጉሱ እንዳዘዛቸውም አደረጉ። ይሰሩ ጀመር። እስከ 8 ቀንም ፈጸሙት። ያዘዝኳችሁን አላዘጋጃችሁምን ብሎ ሁለተኛም ላከ። ያዘዝከውን አዎ አዘጋጅተንልሃል አሉት። በአብ በወልድ በመንፈስ ቅዱስ በዓለም ሁሉን ሰበሰበ። አስቀድመውም በሬንና በግን፣ ላሞችንም፣ ፍየሎችንም፣ ዶሮዎችንም አረዱ። ከዚያም ቀን የታረዱ ቁጥራቸው 3000 ሆኖ ይህንን ተአምር የሆነው በእግዚአብሔር ቸርነት ሐምሌ 7 ቀን ነው። በዚያም ጊዜ ጀምሮ ንጉሱ ምጽዋትን አብዝቶ ሰጠ፣ ልብሱንም አላስቀረም። በአብ በወልድ በመንፈስ ቅዱስ ስም ወርቁን ለነዳያን መጸወተ። ያ ንጉሥ ከዕለታት በአንድ ቀን በቤተ ክርስቲያን ገብቶ እንዲህ ብሎ ጸለየ። ጌቶች ሆይ ወደ እናንተ መጣ ዘንድ ከእንግዲህ ወዲህ ጥሩኝ። ይህች ዓለም እንዳታጠፋኝ ባሪያቸውንም እንዳያገለግለው አድርጉኝ አለ። ይህንን ሲናገር አብ ወልድ መንፈስ ቅዱስ መጥተው ንጉሥ ሆይ ከመንግሥተ ሰማይና ከዚህ ዓለም መንግሥት የሚሻልህን ምረጥ አሉት። ንጉሱም የሚሻለኝን እያወቃችሁ አትጠይቁኝ ብሎ መለሰ። እንግዲህስ ወዲህ ከእናንተ ጋር ልሄድ እወዳለሁ፣ መንግሥተ ሰማያት ትበልጥብኛለች አላቸው። አብ ወልድ መንፈስ ቅዱስ እናንተ ዝክራችንን ካደረጋችሁ መንግሥተ ሰማያት እንድትገባ ወደናልና ሰማያዊ በሚሆን በብርሃን መጋረጃ ተዘጋጅቶልሃልና እነሆና ተከተለን፣ የመንገዳችንን ፍለጋ ተመልከት አሉት። ንጉሱ አብ ወልድ መንፈስ ቅዱስ ጌቶች ሆይ አትተውኝ አላቸው። ጎዳናችሁንና ፍለጋውን ትከተል ዘንድ ከእናንተ ጋራ ወደ ሰማይ ወጣ ዘንድ ይህንን ሲል ያን ጊዜ አሳረጉትና አብርሃምና ይስሐቅ ያዕቆብ ወዳሉበትም አደረሱት። ያንም ንጉሥ እጅ ነሱ። ያ ንጉሥም ስለዳነው ሁሉም ደስ አላቸው። ዳግመኛ መላእክት ወዳሉበት ወሰዱት፣ እጅም ነሱት። በራሳቸውም ላይ ያለውን ዘውድ ሰጡት። ደስም ብሏቸው ሰጡት። መላእክትም አንድ ሆነው ደስ አላቸው። ነቢያትና ሐዋርያትም ደስ አሰኝተው ተቀበሉት። ወደ ገነትም አገቡት። የሥላሴን ሥራ አይቶ ስማቸውን አመሰገነ። ክብርም ባለው መቀመጫ ተቀመጠ። ከመላእክትና ከሰው ጋራም ተጫወተ። ገነትንም አሳዩት። ንጉሥም አብ ወልድ መንፈስ ቅዱስ እናንተ ምሕረትን የምትወዱ ናችሁ አላቸው። ሽቱ ወደ ተረበረበባትም ሰማያዊት ወደምትሆን ወደ ገነት ገባ ዘንድ መርጣችሁኛልና ከተመረጡት ቅዱሳን ጋራ እኖር ዘንድ። አብ ወልድ መንፈስ ቅዱስ መልኩ ነጭ የሆነ የብርሃን ዕንቁንም ሰጡት። ሐመልማልም የሚመስል አለ፣ ነደ እሳትን የሚመስልም አለ፣ የጠፈር መብረቅን የሚመስልም አለ፣ ህብሯ በረድ የሚመስልም አለ። የብርና የእሳትም የሚሆን ምሰሶቿ በወዲያና በወዲህ አለ። አዕማዷ የብርሃን ናቸው። ብርሃኗም ዓይንን ያንጸባርቃል። መዝጊያዎቿም እስከ ሰማየ ሰማያት የሚደርሱ ዕንቁዎች ናቸው። እነዚህ ዕንቁዎች ፈጽሞ ያበራሉ። መዝጊያዎቿም እስከ ሰማየ ሰማይ ድረስ የደረሱ ምን ትመስላለች? ያቺ ቤት ምን ታህላለች? በውስጧም ግን ያለ አብ ወልድ መንፈስ ቅዱስ የማያውቀው የለም። ያ ንጉሥ ግን ፈጽሞ ክብርና ልዕልናን አግኝቶ በፍቅር በደህና ኖረ። ይቅርታና የጤንነትን ዝናምንም በላያቸው ላይ አዝንሞልን። አብ ወልድ መንፈስ ቅዱስ ሆይ ዓይነ ልቡናችንን አብሮልን። የእስራኤልን በደብረ ሲና መና እንዳመገባችኋቸው እኛንም መግቡን። የዲያብሎስ ሰራዊትን አጋንንትን ከእኛ አስወግድልን። ወደ እኛ እንዳይመጡ መንገድ አትስጧቸው። የሐና ልጅ እመቤታችን ድንግል ማርያም በረከት አድሉን። ሶስናን ያዳናችሁ ጌቶቻችን አድኑን። በረከታችሁ የረድኤትነታችሁ ቸርነት ከሕዝበ ክርስቲያኑ ጋር ይኖር ለዘላለሙ አሜን።
በረከታቸውና የረድኤታቸው ቸርነት ለዘላለሙ በእውነት ከሕዝበ ክርስቲያን ጋር ይኖርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። ፍልስጤም በሚባል አገር አንድ ሰው ነበረ። መጽሐፍን መጻፍ ያውቅ ነበረና እውቀቱም ያማረ ነበረ። ያ ጸሐፊ ከዕለታት በአንድ ቀን ሰይፈ ሥላሴን ሲጽፍ አብ ወልድ መንፈስ ቅዱስን ደስ ያሰኛቸው ዘንድ ስማቸውን በመጽሐፍ ያሳምረው ነበረ። እንደዚህም ሲያደርግ በዚህ ዓለም በሞት ተለየ። አብ ወልድ መንፈስ ቅዱስ ያንን ሰው ለመቀበል እንሆ መጡ። አስቀድመህ ስማችንን አሳምረህ እንደጻፍክ ከእኛም ጋር ትኖር ዘንድ ና። ይህንን ከተናገሩም በኋላ ተሸክመው አሳረጉት፣ ከመንበር በታችም አኖሩት። ምስጢረ ሥላሴን ገለጹለት። አብ ወልድ መንፈስ ቅዱስ የብርሃን ሽልማትን ሸለሙት። በአምደ ወርቅ የተጻፈ ስምህን ታይ ዘንድ ና አሉት። ያ ጸሐፊ እግዚአብሔር ያደረገለትን ሁሉ ባየ ጊዜ የተነገረውም እውነት አልመሰለውም። ጌቶች ሆይ ምን አደረግኩላችሁ አላቸው። አብ ወልድ መንፈስ ቅዱስም አንተ በጎ ስራ ሰርተሃልና በዚህ ዓለም ስማችንን ወድሃልና ይህንንም ብለው የብርሃን ልብስን አለበሱት፣ የብርሃን ዘውድንም በራሱ ላይ ደፉለት፣ በገነትም አኖሩት። በእንደዚያም ሁሉ መንግሥተ ሰማያት እናገኝ ዘንድ ሁላችንም መላእክት ይጠብቁን ዘንድ አሸናፊ በሚሆን በስማችሁ እንገዛለን። ከኃጢአት ያነጹን ዘንድ በመዓልትና በሌሊት ይጠብቁን። የምሕረትንም ዝናብ አዝንቡልን። በረከታቸው ረድኤታቸው ቸርነታቸው ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በረከታቸውና የረድኤታቸው ቸርነት ለዘላለሙ በእውነት ከሕዝበ ክርስቲያን ጋር ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። የሥላሴን ስም የማያውቅ ቂሳሪያ በሚባል አገር አንድ ባለጸጋ ሰው ነበረ። ያ ባለጸጋ ከዕለታት በአንድ ቀን የወርቁንና የእህሉን ብዛት አይቶ ስጋውን ስጋዬን በልተሽ ደስ ይበልሽ እያለ ድካምንና ያለ ድካምና ያለ መከራም እረፊ አላት። ስጋውንም ሲመክራት የእግዚአብሔር መልአክ ወደ እርሱ ወረደ። ባለጸጋ ሆይ ወርቅን ብርን በመሰብሰብ ለምን ትመካለህ አለው። እህልና ልብስን መሰብሰብ ፍጻሜህን ሳታውቅ የነፍስን ማደሪያ ሳትሰራ የሚመካ ሁሉ በእግዚአብሔር ዘንድ ፈጥኖ ይወድቃልና ብሎ የመጽሐፍ የተናገረውን አልሰማህምን አለው። ባለጸጋውም በገንዘቡ ብዛት አይመካ፣ እነሆ በዚህች ሌሊት ነፍስን ከስጋ ትለያለች። በዚህ መመካትህ ምክንያት በአንተ ላይ መቅሰፍት ታዞርብሃለችና አብ ወልድ መንፈስ ቅዱስ በጩኸት በጻርና በመከራ ነፍስን ከስጋ ትለይ ብለው ፈርደውብሃልና ለምን አትሰግድልንም? መላእክት እየሰገዱ ስማችንን ሲያመሰግኑ በባህር ያሉ እንስሳ ስማችንን ያመሰግናሉ። ኃያላን ነገስታት ይገዙልናል፣ መኳንንት ይፈሩናል፣ ጥልቅንም ያመሰግናሉ፣ ከዋክብትም ያመሰግኑናል። አእምሮ የሌላቸው የማይናገሩ ድንጋዮችም ያመሰግናሉ። ተንኮል የማያበዛ ሰውንም አንወድም። ለወደድነው ሰውን ግን ይቅርታን ምሕረትን እንሰጠዋለን። የጠላነውን ግን የሞት ይሞታል። ማደሪያውም ጨለማ የጸናበት በገሃነም ይሆናል። ንስሐ ካልገባ ለዚህ ሰው ስርየት አይገባውምና። ከዚህም በኋላ ያ ባለጸጋ መልአኩ ወደ አብ ወልድ መንፈስ ቅዱስ ተላከኝ አለው። ንስሐ የምገባበት ጥቂት ቀን ይሰጡኝ ዘንድ የሥላሴን ስም አውቅ ዘንድ ንስሐ የምገባበት ጥቂት ቀን የሚሰጡኝ ዘንድ የሥላሴንም ስም አውቅ ዘንድ ብርና ወርቅ መሰብሰብን ሰይጣንን ለበጎ ስራ አልተወኝምና። ሰው ግን ባለማወቅ ብዙ ስራን ይሰራል። እኔም ባለማወቅ ጌቶቼ ሥላሴ ያሉበትን አላሰብኳቸውምና ከእንግዲህ ወዲህ ግን ስማቸውን እስከምመረምር ድረስ ጥቂት አቆዩኝ። ሕፃን እንጀራን እሳትን ቢያሳዩት ባለማወቅ እሳትን አይፈራም፣ በእጁም ይዞ ይጫወትበታል እንጂ። የሕፃን ፈቃዴ ባለማወቅ በእሳት መጫወት ነው ብሎ ነቢዩ ኤርምያስ እንደተናገረ እኔም እንደዚህ ሕፃን ሆንኩኝ። በእውነት ስራ አልኖርኩምና ምንም አላውቅም፣ ዓለም የወደዳትን ታጠፋለች ብላ ኦሪት እንደተናገረች ባለማወቄ ዓለም በእውነት አጠፋችኝ። ባለጸጋውም እንደዚህ ብሎ ሲናገር መልአኩ ተሰውሮት ወደ ሰማይ ወጥቶ ባለጸጋው ወደ እርሱ እንደላከው ለአብ ወልድ ለመንፈስ ቅዱስ ነገራቸው። ያለ እውቀት ይህችን ዓለም አጠፋችኝ፣ በጀርባ የምወርቅ ዘንድ ወደ ኋላ የሳበችኝ። ያንን ባለጸጋ የሚመስለውም እንደሌለ አየው። ከሰውም ወገን ሆነ አለቆችም ሆኑ ንስሐ በመግባት ሰይፉ የተቆረጡ ሰማዕታትን ይመስላል እንጂ። ሁላችሁ ትሕትናን ተማሯት ብሎ ሐዋርያው እንደተናገረ መልአኩም በጌቶቹ ዘንድ ደስታን አገኘ። ከዚህም በኋላ ነፍሱ ከስጋው ተለየች፣ ወደ አብ ወልድ መንፈስ ቅዱስ ትደርስ ዘንድ ያን ጊዜ መላእክተ ጽልመት ከመላእክተ ብርሃን ጋር አሳረጓት። መላእክተ ጽልመት ይህች ነፍስ የእኛ ናት አሉ። ወርቅና ብር መሰብሰብን ታበዛለችና ድሆችንና ችግረኞችንም አትወድምና
መላእክተ ብርሃንም መላእክተ ጽልመትን ክፉ ስራን ትሰራ ዘንድ እናንተ ናችሁ ያስገደዳችኋትና ይህች ነፍስ የእኛ ናት አሏቸው። እንግዲህም ወዲህ ወደ አብ ወልድ መንፈስ ቅዱስ እንሂድና እኛና በእናንተ መካከል ይፍረዱልን። ወደ ሥላሴ ፊት ደርሰው ሲከራከሩ የብርሃን መጋረጃ እንሆ ይገለጥ የሚል ቃል ወጣ። አብ ወልድ መንፈስ ቅዱስ መጋረጃቸው ተገለጠ። የባለጸጋው የዕዳው ደብዳቤ ተነበበ። መላእክተ ጽልመት ጌቶቻችን ሆይ ይህ ባለጸጋ በእናንተ ስም ምጽዋትን አልሰጠም፣ ይድን ዘንድ አይገባውም አሉ። መላእክተ ብርሃን ይህ ባለጸጋ ስለ ኃጢአቱ ንስሐ ተቀብሏል፣ በትህትናም ተናገር አሉት። መላእክተ ብርሃንና መላእክተ ጽልመት እንዲህ ሲባባሉ አብ ወልድ መንፈስ ቅዱስ ነገራቸው እውነት ነው አሉ። መላእክተ ብርሃን ክፉ አድራጊ አይባልም፣ በጎ ስራን ሰራ፣ በትህትና ተናገረ እንጂ። ሁለተኛም ነፍሱን ወደ ስጋው ትመለስ አሉ። መልአኩም ነፍሱን ወደ ስጋው ይመልስላት ዘንድ ታዘዘ። ያን ጊዜ ነፍሱ ወደ ስጋው ተመለሰች፣ በደህናም ሆነ። አብ ወልድ መንፈስ ቅዱስ ከሰይጣን እጅ እንዳዳኑት ለሕዝቡ ሁሉ ነገራቸው። ከዚህም በኋላ ቤተ ክርስቲያናቸውን ሰራ፣ በስማቸው ምጽዋትን ሰጠ። ያችን ቤተ ክርስቲያን መካነ ሥላሴ ብሎ ጠራት። የወርቅ ጻሕልንም ለንዋየ ቅድሳት ሲሆን ሰጠ። አውሎግዮንንም ሰጠ። ይህንንም የወርቅ መሶብ ነው። የወርቅ ጽዋንም ሰጠ። ዕርፈ መስቀልንም ሰጠ። ያችን ቤተ ክርስቲያን በወርቅ ልብስ መጋረጃ ሸፈናት። በዕንቁ የሚሆን መዝጊያዋንም ለሰው ሁሉ ፈጽሞ ያበራ ነበረ። ለአብ ለወልድ ለመንፈስ ቅዱስ በዓለም ተዘጋጀ። የኃጢአት ደስታ የሚሆን የሥላሴን በዓል የኃጥአን ደስታ የሚሆን የሥላሴ በዓል በደረሰ ጊዜ ያ ባለጸጋ ወደ ቤተ ክርስቲያን ሄዶ መስዋዕትን ይሰዉ ዘንድ አዘዘ። ክርስቶስ ሥጋውን ደሙን በመስራት ኔባል በሚባል መስፈሪያ ግብር ሰጣቸው። በእግዚአብሔር ዘንድ ተወደደ። ከቤተ መቅደስ ገብቶ እንደ እስጢፋኖስ ዲያቆን ገባሬ ሰናይ ሆነ። ሀዳፊ ነፍስ ሲደርሱ ባለጸጋው ቄሱን ከኃጢአት እስራት ፈታኝ፣ ከበደሌም አንጻይ፣ በደሙ ከተቀባው ከሥጋው እንግዲህ እያለ ተቀበለ። ቅዳሴውም ከተፈጸመ በኋላ ያ ባለጸጋ አውሎጊያን ተሸክሞ ለእያንዳንዱ ሰጣቸው። ቄሱም ባለጸጋውን አውሎጊያውን የበዛ እንደሆነ ለእኛ የገለጸልን አባ ሰላማ አይገድልህም አለው። እሱም አውሎጊያን አያበዛም ነበረ። ለእናንተ አይደለም፣ እናንተ አውሎጊያን ታበዛለህ። በረከት ለሚሻ ሰው ግን በመላእክት በዓል አውሎጊያን ለመቀበል ደጅ መጥናት ይገባዋል። ዘወትር ግን አውሎጊያን የሚሻ ደጅ የሚጸና እንደ ውሻ ነው። አውሎጊያ ዘወትር የሚሻ ምግቡ እሱ ይሆንበታል። በመሶበ ወርቅ ያለ አውሎጊያን የሚገድለውን የሚጎዳው በመሆኑ አያውቅም፣ ከዚህም ዓለም ሕይወትን አይሰጠውም። እግዚአብሔርም አውሎጊያን ለምን ታጠፈዋለህ? ወደ እርሱም የገሰገስክ ቅዳሴ ለመስማት